አሁን ግን በእድሜ ከኔ የሚያንሱ ለመዘባበት በእኔ ላይ ሳቁ። እናቴ አንቺ ስላለሽኝ ሁሌ ፈጣሪን አመሰግናለሁ። የኔ አባት እወድሃለሁ። አንተ ከጎኔ እስካለክ ምንም አልሰጋም። ደህና አደራችሁ? እግዚአብሔር ይመስገን። እየበረታሽ ነው ልጄ? እየበረታው ነው። ጭንቅ አማላጇ በሰላም ትገላግልሽ። አሜን። ልጄ ፈልጌህ ነበር። እሺ መጣሁ። እሺ ልጄ የቤት ኪራዩን 3 ወር ሙሉ ዝም አልኳችሁ። ታውቃለህ እኔም የምተዳደረው በሱ ነው። ይገባኛል ያላችሁበት ችግር፣ ግን እኔም ቸገረኝ። ልክ ኖት ማዘር። እስካሁንም ስለታገሱን ፈጣሪ ያክብርልን። እስከ ነገ ብቻ። ነገ ከየትም አምጥቼ እሰጥሃለሁ። እሺ ልጄ እንግዲህ እጠብቅሃለሁ። ደህና ዋል። አረ ጓደኛዬ እባክህ የሆነ ነገር ያዝ። እሺ ባይሆን እንኳን ሲንግል ይምጣልህ። አይ ይቅርብኝ አቤል። እምቢ ካልከኝ ምን አደርጋለሁ? እንደ መስቀል ወፍ እልም ብለህ ጠፋህ እኮ። አቤላ በጣም ችግር ላይ ነኝ። ባለቤቴ ነፍሰ ጡር ነች። እቤት ውስጥ የሚላስ የሚቀመስ የለም እኮ። ቸገረኝ እያልከኝ ነው? ያ ሁሉ የቤተሰቦች ሀብት የት ሄዶ ነው የሚቸግረው? ከፋሚሊ ጋር የተፈጠረውን ነገር ታውቃለህ አቤላ። በጣም ቸግሮኝ ነው የመጣሁት። የሆነ ብር አበድረኝ። ቢኖረኝ እኮ ምን ችግር ነበር? እኔ ራሱ እኮ ከማልበደር እያልኩኝ ነው የመጣኸው። እሺ አመሰግናለሁ። የቤተሰቦቹ ሀብት እዛ አፉን ከፍቶ እየጠበቀ እኔን መቶ ብድር ይጠይቃል? ምን አይነቱ ደፋር ነው! እናት ጥዬሽ ጠፋሁ አይደል? አሁን እንደወጣው እኔ አባት ምንድነው? ፊት ደግሞ በጣም ተቋቋል። የተጨነክ ነው አይደል? ኧረ አልተጨነኩም። አንቺ እኮ በስስት ስለምታዩኝ ነው። ምንድነው እናት? ከየት አምጥተሽ ነው? ያመጣሁበት ምን ያደርግልሃል? ዝም ብለህ ተቀበለኝ። እንዴት ነው ዝም ብዬ የምቀበልሽ? ሀብሌን ሸጬው ነው። እናት አታድርጊው። እና እንደዚህ ስትጨነቅ ዝም ብዬ እጄን አጣጥፌ መቀበል አለብኝ? እናት እሷ ብል ለእኔ ምን ማለት እንደሆነ ታውቂያለሽ። እኔ ብሩ ኬትም ገብቼ ቢሆን አመጣው ነበር። እኔ አባት እኔ ያለው አይደለ ከሀብሉ በላይ ሲኖር ሌላ ጊዜ ትገዛልኝ ነበር።